ይህ አዲሱ ኤአይ ባንኮችን፣ የመንግስት ተቋማቶችን፣ ማንኛውንም ተቋም በቀላሉ ሀክ ማድረግ የሚችል ሞዴል ነው። ይህ ሞዴል ሜቶስ ይባላል። የአንትሮፒክ አዲሱ በቅርቡ የለቀቀው ሞዴል ነው። ለቀቀው ስላችሁ ለፓብሊክ ግን አቬሌብል አይደለም። ለምንድነው ለፓብሊክ አቬሌብል ያልሆነበት ምክንያት? ልክ እንደነ ኦፐስ ሌሎቹ ሞዴሎች ያልተለቀቀበት ምክንያት የራሱ በጣም ሃይ ኳሊቲ ያለው ካፓቢሊቲ ስላጡ ነው። አንትሮፒክ ከዚህ በፊት ከለቀቃቸው ሞዴሎች ውስጥ ክላውድ ኦፐስ 4.7 እና ክላውድ ሶኒት 4.6 የሚባሉ ሞዴሎች አሉ። እነዚህ ሞዴሎች ሞዴል ስንል ወደፊት እነግራችኋለሁ። ትሬንድ የተደረገ በኖሌጅ ትሬንድ የተደረገ ቴክኖሎጂ ነው። በቀደም ባለፈው ቪዲዮ ላይ በወጣሁት እዛ ሄዳችሁ መመልከት ትችላላችሁ። እና ይህ አዲሱ የወጣው ሜቶስ የሚባለው ከነዚህ ለየት የሚያደርገው ኳሊቲው ሳይበር ሴኩሪቲ ካፓቢሊቲ አለው። ሃይ ሳይበር ሴኩሪቲ ካፓቢሊቲ አለው። እዚህ ጋር እንደሚገልጸው እንዳያችሁ ክላውድ ሜቶስ ኢዝ ሪስትሪክትድ እንዳልኳችሁ አልተለቀቀም። አድቫንስድ ኤአይ ፍሮንቲር ሞዴል በአንትሮፒክ የተለቀቀ ሞዴል ነው። ዲዛይን ፎር ሱፐር ሪዝኒንግ ኮዲንግ ኤንድ አውቶኖመስ ሳይበር ሴኩሪቲ ታስክ። ይሄ ነው ዋናው ማለት ሳይበር ሴኩሪቲ ታስክ። ከዚህ በፊት የተለቀቁት እንደዚህ ይሄ ካፓቢሊቲ የላቸውም በዚህ ደረጃ። It can identify, exploit zero-day vulnerabilities. zero day ማለት ከዚህ በፊት ታይተው ተሰምቶ የማያውቁ ክፍተቶች ማለት ነው። የኮድ ፕሮብሌም አሏቸው። vulnerability ማለት የኮድ ፕሮብሌም በግልጽ የማይታወቅ ነገር ነው። እነሱ ከዚህ በፊት ታይተው የማይታወቁ ናቸው። ይህ አዲሱ ሞዴል ፈልጎ በአንዴ ያወጣቸዋል ማለት ነው። In major OS or browsers, setting it apart from standard chatbots. እና እዚህ ጋር key capability detail cyber security focus capable of identifying vulnerability in code. በኮድ ውስጥ ያለ ክፍተትን ለይቶ ያወጣል። and autonomous navigating to the cyber kill chain to exploit them. ከዛ በኋላ ካገኘ በኋላ አታክ ማድረግም ይችላል ማለት ነው። ፐርፎርማንስ in testing methods generated functional exploiting 100 times it is restricted access አልተለቀቀም። purpose the model aim to secure critical software by enabling organizations to patch vulnerabilities often labeled as zero-day flaws before malicious actor can find them. የዚህ ሞዴል ዋናው ፐርፐዙ በድርጅቶች ውስጥ የሚገኙ ሶፍትዌሮችን ማስተካከል ነው። ክፍተታቸውን ፋይንድ ካደረገ በኋላ ፓሽ ማድረግ ስህተቱን ማጥፋትና በደንብ ማስተካከል ማለት ነው። እንግዲህ ይሄ ነው አዲሱ ሞዴል። ይሄ ሞዴል ያልተለቀቀበት ምክንያት ዋናው እንግዲህ ማሰው እንደዚህ አይነት ካፓቢሊቲ ካለው ልክ እንደ ሌሎቹ ሞዴሎች ከተለቀቀ ማን ያገኘዋል? ሁለቱም ጎራዎች ያገኙታል። ሳይበር ሴኩሪቲ ወይም ሃከር ስንል ያ ብላክ ሃት ዋይት ሃት ብላክ ሃት ምንላቸው ነገሮች አሉ አይደል? ሁለቱም ይዘውታል። አንደኛው ዲፌንድ ለማድረግ ይጠቀማል፣ አንደኛው አታክ ለማድረግ ይጠቀማል። ይሄ ነገር
ከተለቀቀ እንግዲህ ኬዎስ ተፈጠረ ማለት ነው። ስለዚህ ካልተለቀቀ ማንም የሚጠቀመው የሚለውን ማየት እንችላለን። እነዚህ ቪዲዮዎቹ እንዳለ የተለቀቁ ናቸው፣ የተሰራባቸው ናቸው። እነሱ እንዳችሁ ማየት ትችላላችሁ። የክላውድ ሜቶስ ዌብሳይት ላይ ሄደን ብናየው እዚህ ጋር ራሱ ይገልጻል። ቅድም ያልኳችሁን እዚህ ጋር ራሱ ይናገራል። Early today we announced the Cloud Metos preview የተለቀቀበት ነው። ቶday ዛሬ ሳይሆን የተለቀቀበት ጊዜ አፕሪል 7 ላይ የተለቀቀ ነው። A new general purpose language model. This model performs strongly across the board, but it is strikingly capable at computer security tasks. In response, we have launched Project Glasswing. ስለዚህ ነግራችኋለሁ Project Glasswing ማለት an effort to Metos preview to help secure the world's most critical software and to prepare the industry for the practices we all will need to adapt to keep ahead of cyber attackers. ስለዚህ ፕሮጀክት ግላስዊንግን እንየው። ፕሮጀክት ግላስዊንግ ማለት securing critical software for the AI era በሚል የተቋቋመ ፕሮጀክት ነው። ማለትም በዚህ ጊዜ ሶፍትዌሮችን በኤአይ አታክ እንዳይደረጉ ቀድመ ጥንቃቄ ለማድረግ የተመሰረተ ፕሮጀክት ነው። እነዚህ እዚህ ውስጥ ያሉት እንደ ሁሉም እንዳቋቸው ትልቅ ኢንዱስትሪ የሚባሉት ጉግል፣ ኒቪዲያ፣ ማይክሮሶፍት፣ አፕል፣ አንትሮፒክ፣ ሲስኮ ሁሉም መሏቸው እዚህ ውስጥ አሉ። እዚህ ጋር ለገዙ ለምን እንደተመሰረተ we formed Project Glasswing because of capabilities we have observed in a new frontier model trained by Anthropic that we believe could reshape cybersecurity. ይህ ፕሮጀክት የተቋቋመው ቅድም በነገርኳችሁ ሞዴል ምክንያት ነው። ይህ ሞዴል ምንድነው? ማንኛውም ሶፍትዌር ሀክ ማድረግ ይችላል። ይህ ሶፍትዌር ሀክ ያደረጋል ወይም ቨልነራቢሊቲ ያገኘው 27 ዓመት እስከ ዛሬ ድረስ ያልተገኘ ቨልነራቢሊቲ ነው ያገኘው። which means 27 ዓመት ይሄ የተገኘበት ኮድ just simple ሶፍትዌር ሳይሆን ኢን ፕሮዳክሽን ውስጥ ያለ ለ27 ዓመት ምንም ያልታወቀ ዜሮ ዴይ ቨልነራቢሊቲ የምንላቸውን ነው ያገኘው። እንግዲህ ምን ያህል ሃይ አድቫንስድ ሪስኪ እንደሆነ የሚያሳይ ነው። ለዛ ነው እነዚህ በአንድ የተሰብሰበው ካሁኑ ሶፍትዌራቸውን ፓች ካላጠራከሩና በዚህ ራሱ ይሄ ሞዴል ራሱ ተጠቅመው ካላስተካከሉት ዳሜጅ እንደሚሆንባቸው ሲያወቁ በአንድ ተሰበሰቡ። ይህንን ግላስዊንግ የሚለውን ፕሮጀክት አቋቋሙ። ሶፍትዌራቸው ፓች በማድረግ ውስጥ ነው የሚጠቀሙበት እንጂ ውጭ አይወጣም ማለት ነው። ለዛ ነው የተቋቋመው። እዚህ ጋር ሌላ ሲስኮ ያለውን እዚህ ጋር ምንድነው የሲስኮ ሲስኮ ምን እንዳለ AI capabilities have forged thresholds that fundamentally change the urgency required to protect critical infrastructure from cyber threats, and there is no going back. That means AI they become advanced, so we have to protect ourselves እንደማለት ነው። ኤአይዎቹ በጣም አድቫንስድ ስለሆኑ አሁን በጣም ከፍተኛ ደረጃ ላይ ስለደረሱ አሁን ያለንበትን ሶፍትዌር ወይም ክሪቲካል ኢንፍራስትራክቸር የምንላቸው የምንጠቀምባቸው የቴክኖሎጂካል ስር ላይ ያሉ እንደ ኔትወርክ የመሳሰሉትን ነገሮችን ቀድመው በዚሁ ራሱ ሶፍትዌር ራሱን በራሱ ካላከሙት ነገ ከፍተኛ ችግር ይመጣል አይነት ነው።
እና በአጠቃላይ ይሄ ሜቶስ የሚባለው ነገር ሞዴል ማለት ነው። አሁን ባለንበት ይሄ ማሰብ ያለባችሁ ይሄ ሞዴል ቲንግ የመጣው ገና 4 አመቱ ነው 3 አመቱ ነው። በዚህ ሌቭል እንደዚህ አይነት ካፓቢሊቲ ያለው ሞዴል ከተፈጠረ እንግዲህ ማሰብ ነው የዛሬ 10 አመት ምናምን። ይሄንን ለእናንተ ተዋለሁ። ስላዳመጣችሁ ያመሰግናለሁ። መልካም ጊዜ